ይሄ የዓለማችን ትልቁ ፒዛ ነው። ምን አባቱ እንደሚያክል እዩት። ቁመቱ ከጀለሴ ሁላ ይበልጣል። ጩጬ ያስመሰለኝ እኮ። ይሄ ደግሞ ጃይቲ እስናት የዓለማችን ትልቁ የምግብ ተወዳዳሪ። ርቦኛል። የዓለምን ሪከርድ የተቆጣጠረው በብዙ አይነት ምግብ ነው። ላሳያችሁ። በተመሳሳይ ሶስታችን ከእርሱ ጋር ተመሳሳይ ፒዛ አዘናል። ጆይ በልቶ ከመጨረሱ በፊት መቅደም አለብን። እናሸንፈዋለን። አሁን ጆይ ከ5 ጀምረ ቁጥርና እንጀምር። 5 4 3 2 1 እንዲያሸንፍ አንፈቅድለትም። ጀምሩ። እሱ በመቁረጥ ጀምሯል። አረላሽ እንዴት ነው የሚበላው? አረ በዚህ አበላሉማ የምናሸንፈው አይመስለኝም። ምንጣፍ ምበላ ነው የመሰለኝ። አረ ጀለስካ በዚህ አበላሉማ ይቀድመናል። ህግ ጥሰሃል ምናምን ብለህ አስቁምልን እስኪ። አበያ ቆራረጥሽ ልክ አይደለም። አረ ይሄ ማንንም አይሰማም። እዚህ እንዳለው ራሱ አላየኝም። አረ በያ እኔ በጣም ዘጭ ብያለሁ። እንዴት ነው ይህንን ሁላ ብቻህን የምትበላው? አረ እኔንም ሳይበላኝ ልሂድ። ብራዘር $10,000 ልስጥህና ለ5 ደቂቃ ቁም። አረ አይሰማሽም፣ አትልፊ። በህይወቴ እንደዚህ ኢግኖር ተደርጌ አላውቅም። ይሄ ፒዛ 4 ኪሎ ግራም ይመዝናል። የምትጨርሰው ይመስላል? ድብና አድርጌ ነዋ። እናንተስ? አረ እኔ እንጃ። አረ ተስፋ እንዳትቆርጡ። አረ ጀለሶች ማውራቱን አቁሙና ጠቃጠቃ አድርጉት እንጂ ሊቀድመን እኮ ነው። አረ ሆዴን መብላቴን ካላቆምኩኝ ተቅማጥ ነው የሚይዝ። አረ ላሽ እንዴት ብበለው ነው? ልጨርሰው እኮ ነው። እኛ ገና የእሱ 2 እጥፍ ይቀረናል። አልተጠጋነውም እኮ ሁላ። ልንቀላቀለህ ነው። ለ4 ልንታገለው ነው። ይመቸኛል። አረ በቃን። ምንም አማራጭ የለንም። ሌላ ሰው ልንጨምር ነው። ታይለር ና እስኪ። ልንቀላቀልሽ ነው። አግኝቼ ነው። ርቦኝ ነበር እንዲያውም። ታይለር አኩሪን እስኪ። እርሱ ሊጨርሰው ነው። እሱ የበላውን እንኳን 10% ሆዴ ሞልቶ እንባይን አምጥቶታል። አረ ቤቴ ውሰዱኝ። ሊያስቀምጠኝ ነው። የሚመለስ አይመስለኝም። ይሄ የታይለር ጓደኛ ጃክሰን ነው። የወንዶች ጉዳይ አባል ጃክሰን አሁን ገብታ እያፈጣጠነችልን ነው። አሁን ነው የገባኝ ይሄ ሰውዬ 50 የዓለማችንን ሪከርድ እንደሰበረ። አረ ጎበዝ ሰው ጨምሩልን። ደስቲን ና አሁን 7 ሆነናል። ይሄን ሰውዬ ካሸነፍነው $100,000 ሰጣችኋለሁ። ለ$100,000 ስንል የሚሳካልን ይመስላችኋል? አስቡት እስኪ። ከዛም ያክል ግብዳ ፒዛ ይህቺ ቁራጭ ብቻ ናት የቀረችው ይመስለኛል። ልንሸነፍ አንድ የመጨረሻ ጉርሻ ናት የቀረችን። አረላሽ አረ እንመዝነው። ውድድሩን ከመጀመራችን በፊት 103 ኪሎ ነበር። አሁን ስንት ይሆናል? እስኪ እንመዝነው። በህይወቴ ካጋጠሙኝ ከባድ ቻሌንጆች አንዱ ነው። ሚዛኑ ላይ ወጣና እስኪ ስንት ኪሎ እንደጨመርክኝ እስኪ። አረላሽ 10 ኪሎ ጨምረሃል። ይሄን የፒዛ ዋንጫ ስላሸነፍክ ይመቻችሁ። ከዚህ በኋላ እንደዚህ አይነት ቪዲዮ ከፈለጋችሁ ሰብስክራይብ አድርጉ። ምክንያቱም በዚህ ቪዲዮ 1000 ሰብስክራይብ ከእናንተ ከቤተሰቦቻችን እንጠብቃለን። እናመሰግናለን።